ሰላም የዩሬካ አካዳሚ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ የኤስኤቲ የማትሪክ ጥያቄዎችን እንሰራለን። ላይክ እና ሰብስክራይብ አድርጋችሁ ቪዲዮውን ብታዩት ያበረታታናል። በስተመጨረሻም ለሚኖራችሁ ጥያቄም ይሁን አስተያየት ኮመንት ሴክሽን ላይ አስቀምጡልን። በቻልነው አቅም ለጥያቄዎቻችሁ መልስ ለመስጠት እንሞክራለን። አሁን የምናየው የአንቶኒም ወይ ደግሞ ተቃራኒ ትርጉምን እንሰጣለን ማለት ነው። አንደኛ withdraw፣ ኤ reduce፣ ቢ need፣ ሲ advance፣ ዲ want። መጀመሪያ የዊዝድሮ ትርጉም እናያለን። ዊዝድሮ ማለት ወደኋላ ማፈግፈግ ወይም መውጣት ማለት ነው። እዚህ ጋር እንደሚታዩት ዊዝድሮ ሙቭ ባክ ኦር ሪትሪት ማፈግፈግ ማለት ነው። ሪትሪት ሙቭ ባክ ደግሞ ወደኋላ መመለስ ማለት ነው። የዚህ ተቃራኒ ሊሆን የሚችል ከአራቱ አማራጮች ሲ አድቫንስ ይሆናል ማለት ነው። ምክንያቱ አድቫንስ ማለት ቱ ሙቭ ፎርዋርድ ማለት ኒድ መፈለግ ማለት ነው። እንደ ወንት ተመሳሳሊ ናቸው። ቢና ዲ ሁለቱን እናጠፋለን። ሪዲስ ማለት መቀነስ ነው። ስለዚህ ከዊዝድሮ ወይም ማፈግፈግ አያያዝም ማለት ነው። ስለዚህ የዚህ ጥያቄ መልስ ሲ አድቫንስ ይሆናል ማለት ነው። ሁለተኛ ሉሚኒየስ፣ ኤ ክሊር፣ ቢ ዲም፣ ሲ ብሪትል፣ ዲ ክሌቨር። መጀመሪያ ሉሚኒየስ ማለት ምን ማለት ነው እንበልና ሉሚኒየስ ማለት ብርሃን የበዛበት ወይም ደግሞ በሪ ማለት ነው። ብራይት ኦር ሻይኒንግ ብርሃናማ ወይም ደግሞ የሚያንጸባርቅ ማለት ነው ሉሚኒየስ። የዚህ ተቃራኒ መሆን ያለበት ጨለም ያለ እንደማለት ነው፣ ወይም ደብዘዝ ያለ ማለት ነው መፈለግ ያለብን። ዲም ማለት ደግሞ ደብዛዛ ወይም ደግሞ ናት ብራይት ኦር ላኪንግ ላይት ማለት ነው። ስለዚህ የሉሚኒየስ ተቃራኒ የሚሆንልን ቢ ዲም ይሆናል ማለት ነው። ክሊር ማለት ግልጽ ማለት ነው። ከሉሚኒየስ መሆንና አለመሆን አያያዝም፣ ከብርሃን ጋር አያያዝም ክሊር። ከዛ ብሪትል ይላል ሲ። ብሪትል ማለት ተፈርካሽ ወይም ደግሞ በቀላሉ የሚሰበር ነው። ብርሃናማ ከመሆንና ካለመሆን አያያዝም፣ ይሄም አንሪሌትድ ወርድ ነው። ክሌቨርም ጎበዝ ማለት ነው። ከብርሃንና ጨለማ አያያዝም ማለት ነው። ስለዚህ የሁለተኛ ጥያቄ ቁጥር መልስ ቢ ዲም ይሆናል ማለት ነው። ሶስተኛ ሃርትፌልት፣ ኤ ላቪንግ፣ ቢ ኢንሴንሰር፣ ሲ አንሄልዚ፣ ዲ ሂመረስ። ሃርትፌልት ማለት መጀመሪያ ትርጉምን እንይና ሃርትፌልት ማለት ከልብ የመነጨ ማለት ነው። በሌላ አባባል ጄኒን ኦር ዲፕሊ ፌልት። ጄኒን ማለት ትክክለኛ ማለት ነው። ዲፕሊ ፌልት ደግሞ የውስጥ ስሜት፣ በውስጣችን የሚሰማን ስሜት እንደማለት ነው። ሃርትፌልት ደግሞ በዛ ተመሳሳይ ትርጉም ናቸው። ይሄ የዚህ ተቃራኒ ሊሆን የሚችለው የውሸት ወይም ደግሞ የማይታመን ከአንገት በላይ የሆነ የሚል ቃል ትርጉም መፈለግ አለብን። ከነዚህ መልስ የሚሆነን ኢንሲንሲር የሚለውን ነው። ምክንያቱም ኢንሲንሲር ማለት ዳይሬክት ኦፖዚት የሃርትፌልት ነው። ሃርትፌልት ማለት ምን ብለናል? ጄኒን። ኢንሲንሲር ማለት ደግሞ ናት ጄኒን የውሸት ማለት ነው። እንዳልኳችሁ ከአንገት በላይ የውሸት ወይም ደግሞ የማይታመን እንደማለት ነው። ስለዚህ የሃርትፌልት ተቃራኒ ኢንሲንሲር ይሆናል ማለት ነው። ሌሎች አማራጮች ስናያቸው ላቪንግ ማለት ወዳድ ማለት ነው። ከሃርትፌልት የውስጥ ስሜት እውነተኛ ስሜትና መሆንና ለመሆን አያያዝም። ስለዚህ ላቪንግ የሚል እናጠፋዋለን። ከዛ አንሄልዚ ይላል። አንሄልዚ ጤነኛ ያልሆነ እንደማለት ነው። አንሪሌትድ ወርድ ነው። ሂመረስም አንሪሌትድ ወርድ ነው። አስቀኝ እንደማለት ነው። አንሪሌትድ ወርድ ነው ይሄኛም። ስለዚህ የሶስተኛ ጥያቄ ቁጥር መልስ ቢ ኢንሴንሰር ይሆናል ማለት ነው። አራተኛ ኤክስፔክት፣ ኤ attend፣ ቢ regret፣ ሲ despair፣ ዲ loathe። መጀመሪያ ኤክስፔክት ማለት ምንድን ነው እንበል። ኤክስፔክት ማለት መጠበቅ ማለት ነው። እዚህ ጋር እንደምታዩት look forward with hope፣ ወደፊት የሚሆነውን ተስፋ ማድረግ ወይም ደግሞ መጠበቅ ማለት ነው። ከዚህ ተቃራኒ ሊሆን የሚችል ተስፋ ማጣት የሚል ቃል እንፈልጋለን። እሱም ደግሞ ዲስፔር ነው። ዲስፔር ማለት ተስፋ መቁረጥ ማለት ነው። ተስፋ መቁረጥ ወይም ተስፋ ማጣት ማለት ነው ስለ መጪ። ሌሎች አማራጮች እናያቸው አተንድ ነው። አተንድ ማለት መምጣት ወይም መካፈል እንደማለት ነው። ይሄ አንሪሌትድ ወርድ ነው። ሪግሬትም አንሪሌትድ ወርድ ነው። ሎዝም እንደዛው ማንገሽገሽ ማለት ነው። ከመጠበቅና አለመጠበቅ አያያዝም፣ እሱም እናጥፋዋለን ማለት ነው። ስለዚህ የአራተኛ ጥያቄ ቁጥር መልስ ሲ ዲስፔር ይሆናል ማለት ነው። ምክንያቱም ሲ ተስፋ መቁረጥ ማለት ስለሆነ። አምስተኛ ጀርሜን ይላል።
እዚህ ጋር መያዝ አለባችሁ ጀርመን ነው ቃሉ ከጀርመን ከአገሪቱ ጋር እንዳያሳስታችሁ። አገሪቷ ኤን ጋር ነው የምትጨርሰው ጀርመን ነው። ይሄኛው ጀርመን ነው የሚነበበው። ኤ irrelevant፣ ቢ indifferent፣ ሲ impartial፣ ዲ improvident። አሁን ጀርመን ማለት ምን ማለት ነው የሚለውን እና ጀርመን ማለት አስፈላጊ ወይም ደግሞ ተያያዥ ማለት ነው። እዚህ ጋር እንደምታዩት ሪሌቫንት አስፈላጊ ማለት ነው። ሪሌትድ ተያያዥ ማለት ነው። የዚህ ተቃራኒ ሊሆንልን የሚችል ዳይሬክት ኦፖዚት ቃል ያለው ኢሪሌቫንት የሚለው ነው። ኢሪሌቫንት የሪሌቫንት ተቃራኒ ነው። አላስፈላጊ ወይም ደግሞ የማያገባው እንደማለት ነው። አላስፈላጊ ማለት ነው። ስለዚህ መልሳችን ኢሪሌቫንት ይሆናል ማለት ነው። ሌሎች አማራጮች ስናያቸው ኢንዲፍረንት ማለት ኒውትራል እንደማለት ነው። ግድ የለሽ እንደማለት ነው። ይሄም መልስ አይሆንም። ሲ ኢምፓርሻል ነው። ኢምፓርሻል ማለት አድሎ የሌለበት ወይም ደግሞ ባያዝድ ያልሆነ ማለት ነው። ከዚህ ጋር አንሪሌትድ ቃል ነው። ኢምፕሮቪደንት ይላል የዲ አማራጭ አባካኝ ማለት ነው። ይሄኛም ተያያዥ ቃል አይደለም ማለት ነው። ስለዚህ የአምስተኛ ጥያቄ ቁጥር መልስ ኤ ኢሪሌቫንት ይሆናል ማለት ነው። አሁን የምንሰራው የአናሎጂ አይተምስ ይሆናል ማለት ነው። ስድስተኛ odometer is to mileage as compass is to dash። A speed፣ B needle፣ C hiking፣ D direction። ያለፉ ቪዲዮዎች እንደነገርኳችሁ አናሎጂ ጥያቄዎችን ስንሰራ ሁሌም ማየት ያለብን ሪሌሽኑን ነው መጠበቅ ያለብን። የኦዶሜትር እና የማይሌጅ ያለውን ሪሌሽን እናይና ኮምፓስ ከማጋ ነው ተመሳሳይ ሪሌሽን ሊኖረው የሚችል የሚል ጥያቄ ነው የምንመልሰው። አሁን የሁለቱም የኦዶሜትር እና የማይሌጅ ትርጉም እና ያላቸውን ሪሌሽን ያለን ማለት ነው። ኦዶሜትር ማለት an instrument that measures mileage ይላል። ኦዶሜትር ማለት መኪና የተጓዘበትን ርቀት መለኪያ መሳሪያ ነው። ማይሌጅ ደግሞ የርቀቱ መጠን ነው። ስለዚህ ይሄኛው መሳሪያ ነው፣ ይሄኛው የሚለካው ነገር ማለት ነው። ኮምፓስም መሳሪያ ነው። ኮምፓስ ምንድነው የሚለካልን የሚል ጥያቄ እንመልሳለን ማለት ነው። ኮምፓስ የምንጠቀምበት ዳይሬክሽን ወይም አቅጣጫ ለመጠቆም እንዲረዳን ነው የምንጠቀምበት። ስለዚህ የዚህ ጥያቄ መልስ ዳይሬክሽን ይሆናል ማለት ነው። እንዳለ አራቱም ተያያዥ ቃል አይደሉም። ስለዚህ እነሱን እናጠፋለን ማለት ነው። ስድስተኛ ጥያቄ ቁጥር መልስ ዲ ዳይሬክሽን ይሆናል ማለት ነው። ሰባተኛ ካፕ ኢዝ ቱ ኮፊ አዝ ቦል ኢዝ ቱ ዳሽ። ኤ ዲሽ፣ ቢ ሶፕ፣ ሲ ስፑን፣ ዲ ፉድ። አሁንም የካፕና የኮፊ ያላቸውን ሪሌሽን እናያለን። ከዛ ቦል ከማጋ ነው ተመሳሳይ አይነት ሪሌሽን ሊኖረው የሚችል የሚል ጥያቄን እንመልሳለን። ካፕ ማለት ኮፊ ወይም ቡና የምንጠጣበት እቃ ነው። ቦልስ ምን የምንጠጣበት እቃ ነው የሚል ጥያቄ መመለስ አለብን። እዚህ ጋር ያለው ሪሌሽን ምንድነው ያወጣነው? የምንጠጣበት ወይም ደግሞ የሚይዘው ሆልድ የሚያደርገው ቡና ኩባያ ላይ እናስቀምጠዋለን። ቦልስ የቱ ጋር ነው የምናስቀምጠው የሚል ጥያቄ ነው መመለስ ያለብን። ኤ ዲሽ ይላል። ዲሽ ማለት ሳህን ማለት ነው። ስለዚህ መልስ አይሆነንም። ለምንድነው መልስ የማይሆነን? እዚህ ጋር የተቀመጠው የምግብ አይነት ነው። ስለዚህ እዚህ ጋር መምጣት ያለበት የምግብ አይነት ነው። ኮፊ የሚለው ለምሳሌ ሰው ቢሆን ኖሮ እዚህ ጋር መምጣት ያለበት ሰው ነው። ይሄኛው እንስሳ ከሆነም ይሄኛው መምጣት ያለበት እንስሳ ነው። ለምን? ምክንያቱም ሪሌሽኑ ተመሳሳይ እንዲሆን ማለት ነው። እዚህ ጋር ያለው ሪሌሽን የመጀመሪያው ጋር ያለው ሪሌሽን እዚህ ጋር መምጣት ስላለበት እዚህ ጋር ያለው ኮፊ ነው። ኮፊ የምግብ አይነት የሚጠጣ አይነት ምግብ ነው። እዚህ ጋር መምጣት ያለበት ምግብ ነው መምጣት ያለበት። ዲሽ ማለት ግን ሳህን ነው። ስለዚህ ይሄ መልስ ሊሆን አይችልም። ቦል ማለት ጎድጓዳ ሳህን ነው። ጎድጓዳ ሳህን ላይ የምናስቀምጠው ሱፕ ነው። ስለዚህ ሱፕ መልሳችን ይሆናል ማለት ነው። ስፑን ግን ለምሳሌ ስፑን ለምን አይሆንም? ይሄኛውም አሁን ምግብ አይደለም። ስለዚህ እናጥፋዋለን ማለት ነው። ፉድ የሚል ግን ጀነራላይዝድ የሆነ ወርድ ነው። ሌሎችም በጎድጓዳ ሳህን የማንበላቸው ምግብም ስለሚያጠቃል ፉድ መልስ አይሆንም ማለት ነው። በጣም ጀነራላይዝድ የሆነ ወርድ ስለሆነ ማለት ነው። ስለዚህ የሰባተኛ ጥያቄ ቁጥር መልስ ቢ ሱፕ ይሆናል ማለት ነው። ስምንተኛ elated is to despondent as enlightened is to dash። A aware፣ B ignorant፣ C miserable፣ D tolerant። አሁንም
የኢሌትድ እና የዲስፖንደንት ሪሌሽን እንለያለን። ከዛ ኢንላይተንድ ከማን ጋር ነው ተመሳሳይ አይነት ሪሌሽን የሚኖረው ብለን እንመልሳለን። ኢሌትድ ማለት ኤክስትሪምሊ ሃፒ በጣም መደሰት ማለት ነው። ዲስፖንደንት ማለት ደግሞ የእሱ ተቃራኒ ዳይሬክት ኦፖዚት ሆኖ ዲፕሊ ሳድ ማለት ነው። ስለዚህ የእነዚህ ሁለቱ ሪሌሽን ኦፖዚት ሪሌሽን ነው ያላቸው ማለት ነው። ዳይሬክት ኦፖዚት ሪሌሽን ነው ያላቸው። አሁን ደግሞ ኢንላይተንድ ከማጋ ነው ዳይሬክትሊ ኦፖዚት የሆነው ብለን ከአራቱን እናያለን ማለት ነው። ኢንላይተንድ ማለት ዌል ኢንፎርምድ ማለት ነው፣ በአዋቂ ማለት ነው። ስለዚህ የአዋቂ ተቃራኒ ሊሆን የሚችል ከአራቱም እንመርጣለን። ኤ አዌር ነው የሚለው አዌር ተመሳሳይ ነው፣ ተቃራኒ አይደለም። ስለዚህ ይሄኛውን እናጠፋለን። ቢ ኢግኖራንት ይላል። ኢግኖራንት ትክክለኛው መልሳችን ነው፣ ምክንያቱም ኢንላይተንድ ማለት የተማረ ያወቀ ማለት ከሆነ ኢግኖራንት ማለት ግን ያልተማረ እንደማለት ነው። ላኪንግ ናውሌጅ ይላል እዚህ ጋር። ስለዚህ መልሳችን ኢግኖራንት ይሆናል ማለት ነው። ሚዘራብል እና ቶለራንት ሁለቱም አንሪሌትድ ወርድ ናቸው፣ እነሱ መልስ አይሆንንም። የስምንተኛ ጥያቄ ቁጥር መልስ ቢ ኢግኖራንት ይሆናል ማለት ነው። ዘጠነኛ embarrassed is to humiliated as frightened is to dash A terrified B courageous C agitated D reckless። አሁንም የembarrassed እና የhumiliated ሪሌሽን እናያለን። humiliated is a stronger form of being embarrassed. It's intensified ይለናል። ሁለቱም ማፈር መዋረድ ማለት ናቸው ሁለቱም ትርጉሞች፣ ግን humiliated ማለት stronger form of being embarrassed ነው ይለናል። ስለዚህ humiliated እና embarrassed ተመሳሳይ ቃላት ናቸው። የሚኖራቸው ልዩነት የዲግሪ ልዩነት ነው። ይሄኛው በጣም ስትሮንግ የሆነ ቃል ነው፣ ይሄኛው ሌስ ስትሮንግ ነው ማለት ነው። ስለዚህ እዚህ ጋር የምንፈልገው ከፍራይተንድ ጋር ተመሳሳይ ትርጉም ያለው ቃል እንፈልጋለን ከአራቱ አማራጮች ማለት ነው። ስለዚህ የፍራይተንድ ስትሮንገር ፎርም የሆነው ቃል ተመሳሳይ ሆኖ ስትሮንገር ፎርም የሆነው ቃል እንፈልጋለን ከነዚህ ማለት ነው። ኤ ቴሪፋይድ ይላል። ቴሪፋይድ ማለት ከፍራይተንድ ጋር ተመሳሳይ ነው፣ ሁለቱም መፍራት ማለት ናቸው። ስለዚህ መልሳችን ኤ ቴሪፋይድ ይሆናል ማለት። ኮሬጀስ፣ አጂቴትድ፣ ሬክለስ ሶስቱም ከፍራይተንድ ጋር ተመሳሳይ ቃላት ስላልሆኑ እናስወጣቸዋለን ማለት ነው። የዘጠነኛ ጥያቄ ቁጥር መልስ ኤ ቴሪፋይድ ይሆናል ማለት ነው። አስረኛ pride is to lion as shoal is to dash A teacher B self-respect C student D fish። አሁንም ሪሌሽኑን ነው የምናየው። pride is to lion as shoal is to dash። እዚህ ጋር እንዳልኳችሁ ይሄ እንስሳ ከሆነ እዚህ ጋር መምጣት ያለበት እንስሳ ነው። ስለዚህ ትርጉምን ባታውቁት እንኳን እንዴት ገስ ማድረግ ትችላላችሁ። ይሄ እንስሳ ስለሆነ ይሄም እዚህ ጋርም እንስሳ መሆን ስላለበት ቲቸር ለምሳሌ እንስሳ አይደለም፣ ይሄኛውን ታጠፉታላችሁ። ሰልፍ ሬስፔክትም እንስሳ አይደለም፣ ይሄኛውን ታጠፉታላችሁ። ስቱደንትም ሰው እንጂ እንስሳ አይደለም፣ ይሄኛውን ታጠፉታላችሁ። ምንም እንኳን የሾል ትርጉም ባታውቁትም የፕራይድ ትርጉም ባታውቁትም ዲ መልስ ማድረግ ትችላላችሁ። እዚህ ጋር እንዴት ነው መልስ ያደረግነው? ላየን የሚለው እንስሳ ስለሆነ እዚህ ጋር መምጣት ያለበት እንስሳ ስለሆነ መልሳችን ፊሽ ነው መሆን የሚችለው። ስቱደንት እና ቲቸር ሰዎች ናቸው፣ እንስሳ አይደሉም፣ ሁለቱም ይጠፋሉ። ቢ ደግሞ ሰልፍ ሬስፔክት ነው። ሰልፍ ሬስፔክትም የእንስሳም የሰውም ስም አይደለም። ስለዚህ ይሄኛውን እናጠፋዋለን። መልሳችን ዲ ይሆናል ማለት ነው። በትርጉም ደረጃ ከመጣችሁ ግን ፕራይድ ማለት የአንበሶች ስብስብ ፕራይድ ይባላል ማለት ነው። ለምሳሌ የሰዎች ስብስብ ህዝብ እንላለን። የአንበሶች ስብስብ ደግሞ ፕራይድ ይባላል ማለት ነው። ሾልስ የማን ስብስብ ነው ይለናል እዚህ ጋር። ሾል ማለት የአሳ ስብስብ ነው። ስለዚህ መልሳችን ዲ ፊሽ ይሆናል ማለት ነው። አሁን ደግሞ የምናየው ወርድ ኮምፕሌሽን ሪሌሽንሽፕ እናያለን ማለት ነው። አሁንም ተመሳሳይ ነው፣ የአናሎጂ ጥያቄ ነው። የአጠያየቁ ስልት ነው ትንሽ የሚለየው። about dash mend A amend B near C tier D dismiss። አሁን ሁለቱም ያላቸውን ሪሌሽን እናያለን። አናሎጂ ጥያቄ ስለሆኑ እዚህ ጋር about እና about ያላቸውን ሪሌሽን እናያለን። በትርጉማቸው ነው የሚመሳሰሉት ወይስ በምንድን ነው የሚል ጥያቄ ትመልሱና እዚህ ጋር ያለው ሪሌሽን about ነበረ፣ ኤን አጥፍቶ ነው እዚህ ጋር about አድርጎ ያመጣው። ስለዚህ እዚህ ጋር የሆነ የምትጨመር ፊደል አለች ማለት ነው። ከመንድ ከኤም በፊት የምትጨመር ፊደል አለች ማለት ነው። ለምንድን ነው እንደዚህ አይነት ሪሌሽን ያወጣ ነው? የአባውት እና የባውት በትርጉሙም አይመሳሰሉም፣ በሌላም አይመሳሰሉም። የሚያመሳስላቸው እዚህ ጋር ኤ ነበረ፣ እዚህ ጋር ደግሞ ኤን አጠፋት። ስለዚህ
እዚህ ጋር የሆነ የሚጨመር ፊደል አለ ማለት ነው። ስለዚህ በዚህ በቀጥታ በማየት መንድ አለ፣ እዚህ ጋር የተጨመረች ፊደል አለች፣ እዚህ ጋር መንድ የሚል የላቸውም ሁሉም አማራጮች። ስለዚህ ሶስቱንም አማራጮች እናጠፋና መልሳችን ኤ አመንድ ይሆናል ማለት ነው። 12ኛ ኢምፕሊመንት ሩል ዳሽ ቨርዲክት ኤ ፕሮፖዝ ቢ ሬንደር ሲ ዲቫይድ ዲ ቲች። አሁንም የኢምፕሊመንት እና የሩል ሪሌሽንን ነው የምናወጣው። ኢምፕሊመንት ማለት ምንድን ነው? ኢምፕሊመንት ማለት መተግበር ማለት ነው የአማርኛ ትርጉሙ። ዋት ዱ ዊ ኢምፕሊመንት? ዊ ኢምፕሊመንት ሩል፣ ሩልን እንተገብራለን ወይም ደግሞ ህግን እናስፈጽማለን ወይም ደግሞ እንተገብራለን ማለት ነው። ዊ ፑት አ ሩል ኢንቱ አክሽን። ሶ ቨርዲክት ማለት ፍርድ ማለት ነው። ፍርድን መተግበር የሚል ከፍርድ ጋር የሚሄድ ቃል ነው የምንፈልገው። ከነዚህ ፕሮፖዝ ይላል ኤ፣ ፕሮፖዝ አይሆንም። ፕሮፖዝ ለፍርድ አንጠቀምበትም። ሬንደር ይላል። ሬንደር ማለት ምላሽ መስጠት ወይም ደግሞ መተርጎም ማለት ነው። ለቨርዲክት ነው የምንጠቀምበት። መልሳችን መሆን ያለበት ከቨርዲክት ጋር የሚሄድ ቃልን ነው መፈለግ ያለብን። እሱ ደግሞ ቢ ሬንደር ይሆናል ማለት ነው። ይሄኛው ዲቫይድ ነው የሚለው። ዲቫይድ አንሪሌትድ ወርድ ነው። ቲችም አንሪሌትድ ወርድ ነው። ስለዚህ የ12ኛ ቁጥር ጥያቄ መልስ ቢ ሬንደር ይሆናል ማለት ነው። 13ኛ ማውዝ ኢዝ ቱ ዳሽ አዝ ፍላሽ ኢዝ ቱ ካሜራ ይላል። ኤ ራት፣ ቢ ኮምፒውተር፣ ሲ ኮርድ፣ ዲ ዴዘርት። እዚህ ጋር የምታዩት ዴዘርት ነው የሚነበበው። ዲዘርት ማለት ከምግብ በኋላ የምንበላው ተጨማሪ ምግብ ነው። በረሃ ለመሆን ከሆነ አንድ ኤስን ትጠፋለች እዚህ ጋር። ሲንግል ኤስ ከሆነ በረሃ ማለት ነው። ዳብል ኤስ ከሆነ ደግሞ ዲዘርት ነው የሚነበበው። ከምግብ በኋላ የምንበላው ተጨማሪ የምግብ አይነት ነው። አሁንም ሪሌሽን እናያወጣ። ማውዝ ዳሽ ብለናል። ቀድሞ በነገርኳችሁ እንዴት መመለስ ትችላላችሁ። እዚህ ጋር ካሜራ የሚል አለ። ካሜራ ደግሞ ዲቫይስ ነው፣ የሆነ ኤሌክትሮኒክ ዲቫይስ ነው። እዚህ ጋር መምጣት ያለበት ኤሌክትሮኒክ ዲቫይስ ነው። እንስሳ መምጣት አይችልም፣ ሰው መምጣት አይችልም፣ ምግብ መምጣት አይችልም። መምጣት የሚችለው ኦንሊ ኤሌክትሮኒክስ ዲቫይስ። ራት ይላል። ራት መልስ መሆን አይችልም፣ እንስሳ ነው። ኮምፒውተር መልስ ሊሆን ይችላል። እናቆየው። ኮርድም መልስ ሊሆን ይችላል፣ ኤሌክትሮኒክ ነገር ስለሆነ። ዴዘርት ፉድ ነው፣ ስለዚህ መልስ መሆን አይችልም። እዚህ ጋር ወደ ምንም እንኳን ቃላቶቹ ሶስቱም ቃላቶች ባታውቋቸው 50% የማግኘት እድል አግኝታችኋል። በምን ምክንያት? ይሄኛው ዲቫይስ ነው ይሄኛው ዲቫይስ መሆን አለበት ብላችሁ ስለተነሳሱ ባታውቁት ትርጉምን እንኳን 50% የመገመት እድል አላችሁ ማለት ነው፣ ከኮምፒውተርና ከኮርድ። አሁን ትርጉምን እናይና ምንድነው መልሱ ከሁለቱንም እናያለን። ማውዝ ከዳሽ ጋር ከሄደ ፍላሽ ከካሜራ ጋር ይሄዳል ነው የሚለው። ፍላሽ ማለት ኮምፖነንት ኦር አክሰሰሪ ኦፍ ኤ ካሜራ ነው። ፍላሽ ማለት ካሜራ ጋር የምንሰካው ከካሜራ የምንጠቀምበት እቃ ነው፣ ዲቫይስ ነው። ማውዝስ ከማን ጋር ነው የምንጠቀምበት የሚል ጥያቄ እንመልሳለን። እዚህ ጋር ማውዝ ማለት ከኮምፒውተር ጋር ነው የምንጠቀምበት። ኮምፒውተር ከርሰሯን ለማንቀሳቀስ እንጠቀምባታለን። ስለዚህ ማውዝ የኮምፒውተር አክሰሰሪ ወይም ደግሞ ኮምፖነንት ነው ማለት ነው። የ13ኛ ጥያቄ ቁጥር መልስ ቢ ኮምፒውተር ይሆናል ማለት ነው። 14ኛ ዶግ ከነል በርድ ዳሽ ኤ ፍላይ ቢ ፊዘር ሲ ኤሪ ዲ ኢግል። አሁን የሁለቱም ሪሌሽን ዶግ ማለት ውሻ ነው። ከነል ማለት ደግሞ የውሻ መኖሪያ ቤት ማለት ነው። በርድ ማለት ወፍ ነው። ወፍስ የት ነው የምትኖረው የሚል ጥያቄ እንመልሳለን። ስለዚህ ከነል መኖሪያ ቤት ከሆነ እዚህ ጋር መምጣት ያለበት መኖሪያ የሆነ የእንስሳ መኖሪያ ነው። ፍላይ መኖሪያ አይደለም፣ እናጥፈዋለን። ፌዘር መኖሪያ አይደለም፣ ላባ ማለት ነው፣ እናጥፈዋለን። ኤሪ ትርጉሙን ባታውቁት እንኳን ተውትና፣ ኤግል ማለት ደግሞ እንስሳ ነው፣ መኖሪያ አይደለም። ስለዚህ ይሄኛውን ታጠፉታላችሁ። በእንደዚህ አይነት ትሪኮች በመጠቀም ወደ ኤሪ መጥተናል ማለት ነው። የኤሪ ትርጉም ደግሞ በርድስ ኔስት፣ የወፎች ጎጆ ማለት ነው። ስለዚህ የ14ኛ ጥያቄ ቁጥር መልስ ሲ ኤሪ ይሆናል ማለት ነው። የመጨረሻው ጥያቄ ዳሽ ቴኒስ ድራይቭ ጎልፍ ኤ ኔት ቢ ስኮር ሲ ራኬት ዲ ሰርቭ። አሁንም ሪሌሽን እኒ ድራይቭ ማለት ስፔሲፊክ አክሽን ኦር ሙቭ ኢን ጎልፍ ነው። ጨዋታ ላይ የተለያዩ ጌሞች ላይ ስፔሲፊክ የሆነ የምንጠቀምባቸው የሙቭመንት ቃላቶች አሉ። ለምሳሌ እግር ኳስ ላይ ስትራይክ እንላለን፣ በረዥሙ መምታት። ቮሊቦል ላይ ደግሞ ስማሽ እንላለን፣ በኃይል መምታት እንደማለት ነው። ብሎክ እንላለን፣ መመለስ፣ የተመታን ኳስ መመለስ።
ሰርቭም እንላለን ቮሊቦል ላይ። እዚህ ጋር ድራይቭ ለጎልፍ ከሆነ ማለት ደግሞ ድራይቭ የጎልፍ ስፔሲፊክ አክሽን ወይም ደግሞ ሙቭ ከሆነ የቴኒስ ሙቭ ወይም ስፔሲፊክ አክሽንስ ምን ይባላል ነው። እዚህ ጋር መምጣት ያለበት አሁን ምንድነው የቴኒስ ሙቭ ምን መምጣት አይችልም። ሌላ የሆነ ነገር መምጣት አይችልም። ብቻ መምጣት የሚችለው የሆነ አይነት የእንቅስቃሴ ስም ነው መምጣት ያለበት። ኤ ኔት ይላል። ኔት ማለት መረብ ነው፣ እንቅስቃሴ አይደለም፣ እናጥፈዋለን። ቢ ስኮር ይላል። ውጤት እንቅስቃሴ አይደለም፣ እናጥፈዋለን። ሲ ራኬት ይላል። ራኬት ማለት የቴኒስ መምቻው እቃ ነው። ይሄም መልስ አይደለም፣ እንቅስቃሴ አይደለም፣ እናጥፈዋለን። ስለዚህ መልሳችን ምን ይሆናል? ሰርቭ ማለት ነው። ሰርቭ ማለት የቴኒስ ኳስን መምታት ማለት ነው። ስለዚህ ስፔሲፊክ የሆነ አክሽን ነው በቴኒስ ጨዋታ ላይ ማለት ነው። ስለዚህ የ15ኛ ጥያቄ ቁጥር መልስ ዲ ሰርቭ ይሆናል ማለት ነው። የነበሩን ጥያቄዎች እነዚህን ይመስሉ ነበር። ስለተከታተላችሁን አመሰግናለሁ። ለሚኖራችሁ ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ሼር፣ ሰብስክራይብ ማድረግም እንዳትረሱ። አመሰግናለሁ።